ጋይስ ይሄ ሰውዬ ግን የምር ሰው ነው ወይ የምትሉበትም ቪዲዮ ነው ማሳያችሁ። ክርስቲያኖ ሮናልዶ ማለት ነው ቅጣትም ማገኘ ፔናልቲ ማገኘ የሚመታው ምት የኳሱ ማለት ነው ጥንካሬና ፍጥነቱ ወይም ደግሞ የኳሱ በጣም ፓወርፉልነቱ ሰውነቱ ላይ ያረፈ ተጫዋች እንደምትመለከቱት ሁሉም ነው የሚጎዳው ነው የምላችሁ። ሁሉም ተመልከቱት። ፔናልቲ እንኳን አግኝቶ የመታው በረኛው እግር ላይ ነው ያረፈው። ግን እግሩ እንዴት እንዳስነከሰው በቃ ምንም ነገር ይምታ ሰውነታችሁ ላይ ካረፈ ልክ እንደዚህ በቃ መጎዳት ነው። አረላሽ ሉክ እስኪ የትኛው ተጫዋች ነው በእያንዳንዱ ምት ተጫዋቾች ላይ ኳሱ አርፎ የሚጎዳው? እስኪ ብቻ በቻላችሁት አቅም ከሱ ምት መራቅ ነው የምላችሁ እንጂ ጉዳቱን አትችሉት። ዋው